ደግሞ ከማን ጋር ነበርክ? ማናት ምግብ የምትሰራለን? ካፕሎች ባልና ሚስቶች ናቸው። እኔና አንቺ ለምንድን ነው የምናዘጋጀው? ጓደኛሞች ማለት ጓደኛሞች አይደለም፣ ፍቅረኛሞች ካፕሎች ባልና ሚስቶች ናቸው። እኔና አንቺ ለምንድን ነው የምናዘጋጀው? ግዴታ ፍቅረኛሞች ብቻ አይደለም እንደዚህ የሚያዘጋጀው። እኔ የማውቀው ፍቅረኛሞች ብቻ ነው አይደለም። እኔ ጓደኞች አሁን የተጋቡት ይሄ የማይሞች አስተሳሰብ ነው። ማይም ነኝ ያልሽኝ? በጣም የሚወደዱ ሰዎች ማይም ያልሽኝ ነው። እኔ ፍቅረኛሞች ሆኑ ህታማቾች ሆኑ ቤተሰብ ሆኑ እህትና ወንድም እንዲህ ተቀጣጥሮ እኔ አሁን ማይ እንዲቀጥሪ እንዲህ ላበላት ማለት በቃኛ እኔ እህታማቾች እንደዚህ ይዘጋጃሉ። እህትና ወንድም እንደዚህ ከመጀመሩ እኔና ማይ አሁን እንገዳደል ነው የምንፈልገው እንጂ እንዲህ ልጋብዛት ምናምን እንጂ ይሄ እንግዲህ መሰለክ አስተዳደግ አይደለም። ይሄ ስቀል ነው። እኔ ማሂ ሌላ ቦታ ወስጄ ነው ማዝናናት። ስለዚህ ቃል ገብቼልሽ ነው እንደውም በቃ አዎ አንቺም ትይዣለሽ። እሺ እኔና አንቺ ለምንድን ነው እንደዚህ የምናዘጋጀው? አንተ እየቀለድክ ነው እንዴ? እንደዚህ አይነት በጣም የሚወድ ሰው ነው የሚያዘጋጅልህ በነገራችን ላይ። እሺ የሚወድን ሰው እንደዚህ የሚያዘጋጅልህ እንደዚህ የሚያዘጋጅልህ። ስለዚህ ትወጂኛለሽ ማለት ነው? በጣም ነው የምወድክ። በጣም ነው የምወድክ። በጣም አዎ እኔ በጣም ምጣላሽ ማለት አንጀ ቀጥታ አታስቢ እንጂ ምጣላሽ ማለት በጣም ነው የምወድሽ ምናምን ብዬ ልጀጃ ሳልፈልግ ትጣላኛለህ። አዎ ስለዚህ እኔም እኮ ሲኒያም ወደ ቢሌ ነው ወላይ አረ አንቺን ጥዬ የትም አልሄድም። ማላጃ ይሰጡም እናቱ እርግቧ እርግዬ ወይዬ የኛ ማን እርግቧ የኛ ኩንስንስ ታይላንድ ሆናት የማደፈርስ እርግዬ ያዝልኝ እሺ እርግዬ እርግዋ እርግዬ የኔማ እርግቧ ስትበሪ ማየት ነው የኔ ምኞት። አረፍተ ነገር ሆነ በያመት እኔ ለርግቧን የምመኝላት ክንፏ ውታስፈር ማየት ነው። በራ እሱ ጭንቅላት ላይ ማረፍ ብቻ ነው። ልብ ላይ ነው ተወዘወዘ አይኗ ጎላ የትንቧ ፍሬ አንቺን የወለዱ መልካም ሽማግሌ ራያ ልጅ ሽርጡና ገንድሎ በጣም ጀግና የሚለው አይኑ ጎላ በጣም የሚያምረው እንዴት ነው ወንድሜ? ከርግቧ ጋራ ቢቲያና ወንድሜ ወይዬ ደለስ ጋር ወይዬ ብራዘር ወጋ አርጎታን ጠጉሩና ሽበት አሬ የለውም አይደለም እንዴው የውበት እንደዚህ ነው ትክክሉ። ሳሩላን በለው ቅጠሉን አንበጣ ምን ሊጎዘጎዝ ነው አለቃው ሲመጣ። አረጋሼ ወንድሜ ወረድ ያለው ሪዝ ከፊቱ ሐላስራ የኛማ ናሙዬ በጣም ቆንጆ ነሽ። አይኗ ጎላ የትንቧ ፍሬ እርግቧን የወለዱ መልካም ሽማግሌ። አራ አማስነክ ዘመዳን አረ እንደምን አለኝ ሰይ ሞቅ አርጉታ በእጃችሁ ዘመዳን መጋሌ ዘመዳን ሪቁ አህሙዋዬ ዘመዳን ይሸታንገላሽ ምን በመላ ዘመዳን የወሎ ሊነሽ አረ ነይ እርግቧ አሙዬ አለም ሆዴኛ ኩንስንስ አሙዬ አለም ሆዴኛ ኩንስንስ የአይላንድ ውሃ ነው የማይደፈረስ ያሙዬ ፍቅረኛ በጣም ታድለሻን ፍቅረኛ በጣም ታድለሻን እርግቧ በጣም ታድለሻን ያስሩን ቆንጆ ምሽታ ባላ እንዳርገሽ ይዘሻን እኛማ ስነኛው ምነው ደብሮካን አልደበረኝም ማን ወንድሜ ምነው ደብሮካን ኧረ አልደበረኝም ቻርጇን የጨረሰኝ ኖኪያ መስላ የራያ ልጅና
አሙ ያ የዩቲዩበር ነገር ማይክ ሰላም በላቸው ጀመር አንፎክቶ ዘው ብለን የገባው እኮ ሰው ቤት ውስጥ እንግዳ ይኖር አይኖር አታውቅም ማለት ካፉ የሆነ ሰው ቁልፍ ተቀብሎኝ እኮ ቤት ከይቺ ስክሮል ያረኩ ነው ያለኝ። ስክሮል እሷን ማለት እሺ አሁን ምንድነው ቪዲዮ ሰላም እንበላቸው ምናምን ነገር አይደለም። የት ነበር? ቆይ ቆይ አይበላም። ኖ ጥያቄ ሳይመልስና ሰላም ምንም እንበላቸው አይበላም። ኖ መጀመሪያ እንጠይቃለህ። የት ነበርክ? ስራ። ሁለተኛ ማናት ሚስትህ? ሶስተኛ ደግሞ ከማን ጋር ነበርክ? ማናት ምግብ የምትሰራለህ? ይሄም ካልመለስክ ውጣ። በዛሽ ቀጥ ብለህ አሁን በልቶ ነው የመጣው ነው። አሁን ጥያቄው ይኸውልሽ ናዲ፣ አሁን ይሄ ልጅ በልቶ ከመጣ አልበላው ቁርስ ሙባረክ ጋር ቁልፍ የተቀበለው ጊዜ እኮ ቁርስ ነው እኮ ናዲ። ቀድም አትዋሽ። እራት በላህና ቁርስ ደገም አቁፋይ ነበር ማታማ ሲጀመር ከነ። ስለዚህ የት ነበር? እየደወልሽ እንዳጨቀጭቅ አወራሽ። የት ነበር እኮ እሱ ጠይቅ እንጂ እሱ ነግሮኛል። ገና ቪዲዮውን እሷ ደግሞ ተጠቅማችሁበት ነበር። ኦኬ እሷ ነበረች መጠቀም የነበረባት ያቺ ነው። ኦኬ አይደለም። እኔ ፋኑ ድምፁ እንትን ሲል ኦልሬዲ ደግሞ ልብስ ለማፍሰሻ ነው ኢሚኬሽን እየቀረጻችሁ ነው። ይሄ እኮ መብት ነው። በቃ ይሄ ይነቀላል። አየሁ አይደለ? አሁን ጥያቄውን መልስልኝ አንድ በአንድ። ማን ሙባረክ እዛ ያለው ስቶቭ አልተነቀለም። እዚህ ያለው ነቀለ እኮ። እዛ ያለው ስቶቭ የማን ነው? ማንናት? ምንድናት? የት ነበርክ? ናዲ ስለማን ነው የምታወሪው? ማን ስለማን? መልስልኝ። ዝም ብሎ እንትን ማለት የለም። ዘው ብሎ መግባት የለም። ኧረ ከቤቴ ማባሩኛ። ኦኬ እሷ ስቶቭ እንደዛ ይላልማ። አዎ ይተባከባል። ሲጀመር ይደራብሳል። ሙባረክ ምንድን ነው አንተ? ናዱ ምን እያደረጋችሁ ነው? ቪዲዮ እየቀረጻችሁ ነው? ያቺኛዋን ጋር መተህ መስራት ትችላለህ። ምን እሰራለሁ እኔ ደግሞ ቤት እኔ አልሄድም። በቃ ሚስጥሩ ልንገርሽ። ምግብ እኮ ይዘህ ነው እንሂድ። ኦኬ ገባኝ። ምግብ ስለሰራሽ ሂጂ ብሎ ብቻውን ሊበላ። ኧረ እባክህ እንደሱ አያደርግም። ማላጃ ይሰጡም እናቱ እርግቧ እርግዬ ወይዬ የኛማን እርግቧ የኛ ኩንስንስ ታይላንድ ሆናት የማደፈርስ እርግዬ ያዝልኝ እርግዬ እርግዋ እርግዬ የኔማ እርግቧ ስትበሪ ማየት ነው የኔ ምኞት። አረፍተ ነገር ሆነ በያመት እኔ ለእርግቧን የምመኝላት ክንፏ ውታ ስትበር ማየት ነው። በራ እሱ ጭንቅላት ላይ ማረፍ ብቻ ነው። ልብ ላይ ነው ተወዘወዘ። ኧረ ነይ እርግቧ አይኗ ጎላ ጎላ የትንቧ ፍሬ እውነት ነው። አንቺን የወለዱ መልካም ሽማግሌ ራያ ልጅ ሽርጡን አገን ብሎ በጣም ጀግና የሚለው አይኑ ጎላ ጎላ በጣም የሚያምረው እንዴት ነው ወንድሜ ከእርግቧ ጋር ቢቲያ